ወቸው ጉድ በድጋሚ ምን ይያለን ነው እንደዚህ እንግዳ መምጣት የለበትምና አይባልም አይዘው that's በጣም disrespectful የሆነ ነገር ማንንም ሰው ታሪክ አለው ታሪኩን የማውራት መብት አለው ሰው ካልጎዳ ሰው disrespect ካላረገ ካልተሳደበ ታሪኩን የማውራት መብት አለው ለምን ተሰጧቸው ለምን እኔ እንዳሳድግላችሁ ኤክስፔክት አደርጋላችሁ ልጃችሁ ስልክ አትስጡ በቃ ከዛ ለደረሱ ልጆች የሚበቃ እኛም ይሄን ትውልድ የሚጎዳ መልእክት ይዘው መጥተውና እስቲ ተከራከሩ እስቲ እንትን ነው በሉኝ የወንድማችን አኬ አስደናቂው መልስ በድጋሚ የቀናውን እግዚአብሔርን መንገድ የሚያጣመም እንዳንተ አይነሱ አላየሁኝ እኔ ስለ መዳን አወራለሁ አንተ ስለ አንድ ግለሰብ ታወራለህ ይቅርታ የጠየቀው አሁን በቅርብ ነው ከዛ በፊት አልዳንም አልጸደቀም ነበር ማለት ነው ሳይድን ሳይጸድቅ ነበር ስትከተሉት የነበራችሁት ኦኬ ይሄንን የሚያድነውን የሚያጸድቀውን እምነት ከተቀበለ በኋላስ ድጋሚ ተጠመቀ ወይስ ምን ሆነ ብላቴናው ውዳሴ ማርያምን በትርጓሜ ያለ አስደነቀን ክርስቶስ ያስተምር አገኘው ወታዘበው ልቡ ለኤፍሬም ከመስጋዊ ወጡ ይላል ነያየው መንፈሳዊ ምስሌ ነው እንጂ ስለካሰጋይ ኖራል ስመተዋት ከሰት አለቱታል 14ኛው ዓለም አቀፍ አንድነት የሰንበት ትምህርት ቤቶች መርሃ ግብር ተካሄደ 14ኛው ዓለም አቀፍ የሰንበት ትምህርት ቤቶች አንድነት ጠቅላላ ጉባኤና የሰንበት ትምህርት ቤቶች ቀን በይፋ ተከፈተ የተወዳችሁ የሰዎቻችን ኦርቶዶክሳውያን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር ማድረግ ጀምሩልኝ ያልኩኝ በቀጥታ ወደ ጥንክራችን አመራለሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስታለም ቅዱስ ሥላሴ ክብር ምስጋና ይድረሰው ወላዲተ ቃል አምላክ አቁራይተ ማሰአሊ ተምረት ቅድስተ ቅዱሳን ንጽሕተ ንጹሃን ቤዛዊተ ዓለም ድንግል ማርያም ውዳሴ ክብር ይድረሳት ቅዱሳን የማረግና ክብራቸው ምስጋና ይድረሳቸው እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ቦታ በድጋሚ ይብዛ በቀጥታ ወደ መረጃችን እናምራለን እንግዲህ 14ኛው የሰንበት ትምህርት ቤቶች አንድነት እንግዲህ አጠቃላይ መርሃ ግብር ጉባኤው የተካሄደ ይገኛል አቡነ ሳይሮስን ጨምሮ በርካታ አባቶችም ታድመውበታል ከየአህጉረ ስብከቱ ያሉ የሰንበት ትምህርት ቤቶች አመራር ተጠሪዎችም በስፍራው ታድመዋል ተከታተልን እንመለስ 14ኛው ዓለም አቀፍ የሰንበት ትምህርት ቤቶች አንድነት ጠቅላላ ጉባኤና የሰንበት ትምህርት ቤቶች ቀን በይፋ ተከፈተ 14ኛው ዓለም አቀፍ የሰንበት ትምህርት ቤቶች አንድነት ጠቅላላ ጉባኤና የሰንበት ትምህርት ቤቶች ቀን በይፋ የተከፈተ ሲሆን ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ማርቆስ ሊቀ ጳጳስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የበላይ ኃላፊ ብፁዕ አቡነ ጢሞቴዎስ የዳውሮና ኮንታ ሀገረ ስብከት ሊቀ ጳጳስ ሰንበት ትምህርት ቤት ተወካዮች ተገኝተዋል ብፁዕ አቡነ ሳዊሮስ የእንኳን ደህና መጣችሁና አባታዊ ቡራኬን በመስጠት መርሃ ግብሩ መጀመሩን አብስረው የሰንበት ትምህርት ቤት እንቅስቃሴ ትኩረት ተሰጥቶ እንደሚሰራበትና እስካሁንም በሚገባው ትኩረት ባለማድረጋችን ዋጋ አስከፍሎናል ብለዋል በብፁዕ አቡነ ማርቆስ ትምህርተ ወንጌል ተሰጥቷል ከቅዱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 26 መነሻ በማድረግ ያስተማሩት ብፁዕነታቸው ዛሬ ያለንበት ሁኔታ መጽናት መረጋጋት ያቃተን ሆነናል በማለት ሲገልጡ የመንፈስ ቅዱስ መውረድን የቤተ ክርስቲያን ልደት ነው በማለት የገለጡ ሲሆን አሁን ለቤተ ክርስቲያን የሚያስፈልገውን ነገር በሃይማኖት የጸና እንጂ በማህበር የተደራጀ አለመሆኑን ይህም መደራጀት ለስራ እንጂ ሃይማኖታችንስ አንዲት ብቻ መሆኗን አሳስበዋል በማጠቃለያቸውም አባት አትስደቡ ያሉት ብፁዕነታቸው አባትን ባከበርን ቁጥር ቤተ ክርስቲያንን ነው የምናከብረው በማለት አባታዊ መልእክታቸውንም አስተላልፈዋል እንግዲህ የሰንበት ትምህርት ቤቶች አንድነት ማለት ያው የተለያዩ ሰንበት ትምህርት ቤቶች በአንድ ላይ ሆኖ የሚያደርጉት ስብሰባ ማለት ነው ማለትም ከየአህጉረ ስብከቱ ለምሳሌ የድሬዳዋ ሀገረ ስብከት ይኖራል የጅጅጋ ይኖራል የሲዳማ ይኖራል የዲላ ምናምን እንደምንላቸው የየቦታው ሀገረ ስብከቶች አዲስ አበባን ጨምሮ ዋና ተወካዮች የሰንበት ትምህርት ቤቶች አመራሮች በአንድ ላይ በመሆን ብፁዓን ሊቃነ ጳጳሳትና የመንበረ ፓትርያርክ ጠቅላይ ቤተ ክህነት አመራሮች በተገኙበት ስብሰባዎች ይካሄዳሉ የጋራ ውሳኔዎች ይወሰኑና ቀጥታ ወደ ሰንበት ትምህርት ቤቶቹ በአመራሮቹ በኩል ይወርዳል ማለት ነው ያን መመሪያ ተከትሎ ሰንበት ትምህርት ቤቶቹ የየራሳቸውን ስራ ይሰራሉ
እና ደስ የሚያሰኝ ጅማሮ ነው እጅግም አመርቂ ነው ባለፈው አመትም እንዲሁ እንደነበረ እናውቃለን ወደ ቀጣይ መረጃ እናምራ ይሄንን ብላቴና ላሳያችሁ በጣም የተደነኩበት በትንሽነት እድሜው ውዳሴ ማርያምን የተረጎመ ልጅ ነው ዶንኪቲቭ ላይ ቀረበ ነው አድምጠን እንመለስ መጽሐፍ ቅዱስ ኤፍሬም ደርሶታል ተናግሮታል ሶሪያዊ በሀገሩ ለባቢ በግብሩ ያሰኛል ጥንተ ነገሩ እንደምንድነው ይሉ ቅዱስ ኤፍሬም ያዕቆብ ዘንጽቢን ደቀ መዝሙር ነው ያዕቆብ ዘንጽቢን ቁጥሩ ከሰለስቱ ምዕት ነው በኒቂያ ጉባኤ ቆመ ነው ላውግዞት አርዮስ ሲሄድ አስከትሎት ሄዷል ሄደው አርዮስን አውግዘው ለይተው ሃይማኖትን መልሰው ተመልሰው ካደሩበት ቦታ ቅዱስ ኤፍሬም ላይ ያያል ብርሃን ተተክሎ ከምድር ከተፈደረሶ ብርሃን ባለሙ መልቶ አይቷል ይህን ራእይ የገለጽክልኝ አምላክ ነገኘው ሚስጥር ግለጥልኝ ብሎ ወደ ጌታ ቢያመለክት ባስልዮስ ዘቂሳርያ ነው እሱ ለቤተ ክርስቲያን አምድ ጽን ነው ቅዱስ ባስልዮስም በትምህርቱ የደቀ መዛሙርቱን ልቡና ብሩ ያደርጋልና አምድ ብሩ ነው ቅዱስ ባስልዮስም በትምህርቱ የደቀ መዛሙርቱን ልቡና ጽኑ ያደርጋልና ቅዱስ ባስልዮስ ቁጥሩ ከሰለስቱ ምዕት ነው ላውግዞት አርዮስ የቀረበ ምክንያት አልታወቀም በርቀት ሀገርም ቢሉ በደዌንበርግናም ቢሉ የቀረበበት ምክንያት አልታወቀም ኋላ መናፍቃን ቁጥሩ ከሰለስቱ ምዕት አይደለምና ቅዱስ ኤፍሬም ወዲያው ኑሬውን ይጀረደው አላለም እንኳንስ መምህሩን ማናቸውም ሰው ከወጡበት ቦታ መልሶ ሲያደርሱ መሄድ ስርዓት አይደለምና ምሩም መልሶ ከቦታው አድርሶ ስለ ሶስት ነገር ይሄዳል መጀመሪያ ከንዲ ካለ ሰው ጋር ቢጨዋወቱ መንፈሳዊ ጥበብ ይተርፋል ብሎ ሁለተኛ ወንድ ያለ አረያዮት መንፈሳዊ ወይስ ጋይ ሆን ሲ የመንፈስ ቅዱስ ሲሆን ወይስ ሰይጣን በመታት ተጫወተብኝ ይሆን ብሎ ሶስተኛ በጆሮ የሰሙትን በአይናይቶ መረዳት ይገባል ሲ በደም ጊዜ እንዳየው ሆነ አላገኘው ቁፋር ለብሶ ቁፋር ጠምጥሞ መያዣውን ቢያው የወርቅ መነሳንሱን ቢያዩ የሐር መነሳንስ ይዞ ሰብስቦ ጉባኤ አስፍቶ ሲያስተምር አገኘው ወታዘበው ልቡ ለኤፍሬም ከመስጋዊ ወጡ ይላል ነያየው መንፈሳዊ ምስል ነው እንጂ ስለካስ ጋይ ኖራል ስመተዋት ከሰት አለጡታል አቆለባን እንዲል አንድም ወይረሲው ነፍስቶም ከመንታለ በዚላችኋል ሙስተሚን ተነሽ ተዓድር ጥበብ ይላል በእንዲ ያለ ሰው ላይ እንዲዘጋጅ ይታረበታል በመንኑናኑ በትውታኑ አይደለም ወይስ ለመንፈስ ቅዱስ ሁለት ግብር አለ ወይስ ሰይጣን በኔ ተጫውቶብኝ ይሆን ይያለ ሲያወጣ ሲያወርድ አምስት ነገር አይቶ ይረዳል በመጀመሪያ አንደበቱ ነጸብራቀ ሰዓት እያወጣ ከህዝቡ ሲዋሃድ ያያል ይሄም ትምህርቱ ለአርዲቱ በምር መረዳቱን ያጠይቃል ሁለተኛም መንፈስ ቅዱስ በአምሳለ ወርዶ በራሱ ላይ ሲቀመጥ ያያል ሶስተኛ ታዋሲያን ከርሱ ላይ እናርፋለን ይያሉ ብርትር ከዛ እንደገባጅ ማትረር ኩምትር ሲለያቸዋል በዚህም የተቃወሙ ብዙ ናቸው ፍጡር ፈጣሪ መት እንደሰት ያቀጥላል ሲልሱ ማልፈረሰበትም ለከዊነሳ ወቅቶ ነበርና አራተኛ ስሙን አይጠይቅ ሀገሩን ያውቅ ኤፍሬም ሶሪያዊ ኤፍሬም ለባሆይ ብላችሁ ጥሩ ከማዕዘነ ቤተ ክርስቲያን ባንዱ ቁሞ ሲጸልይ ታገኛላችሁ ብሎ ያድነቀስ ሚኒያው በስሜ ግብሬናው በግብሬ ሀገርናው በሀገሬ አስተራኝ ያለ ለአንድ ሰዓት ያክል ባስተርጓሚ ሲጫወቱ ቆይቷል ጨዋታው ባይከተተለት አባቴ ስሜን ያታውቅ ሀገሬን ያጠይቅ ኤፍሬም ሶሪያዊ ኤፍሬም ለባሆይ ብለ እንዳስተራይ ያንተ ቋንቋ ለኔ እኔ ቋንቋ ላንተ ይገለጽልን ወደ እግዚአብሔር አመለክት አለው ወደ እግዚአብሔር ቢያመለክት የባስልዮስ ቋንቋ ጽር ነው ለኤፍሬም የኤፍሬም ቋንቋ ሱርስት ነው ለባስልዮስ ተገልጾላቸው ባንድ ሲጫወቱ አድረዋል በነጋው አባቴ ሊሄድ አሰናብተኝ ያለው መንፈስ ቅዱስ አነሳስቶ ያመጣዚ ልትኖር እንጂ ሲናው ታክፍለ ከዚነውና ተየድም ብሎ ዘዋዩ ነብዩ ሊቁና አዲያ ኮነብዩ ቁስና ሾሞ ሀገረ ስብከቱ አንሮታል ቅዱስ ባስልዮስም እንዲለብሶ መታየቱ ስለ ክብረ ወንጌል እንጂ ስጋዊ ክብረ ስጋዊ ጌጥ ሽቶት አይደለም ዛሬ ቀሳው ስለ ክብረ ስጋው ደግሞ ካባላን ቃደርለበው አክሊል ደፍታው እንዲታዩ በውስጥስ የሚለብሰው ማቅ ነበረ ካዝማደ ነገስት ወገን የምትሆን አጥያቷ የበዛ አንድ ሴት ነበረች የለት አጥያቷን እየጻፈች ታኖሮ ነበር ስለምቢሩ ቢበዛ አንድም ለመንገር ብታፍር ከመዛች የተነሳ ስንክሳር አከለ ያንደ ታጠፉ ወስዳ ቅዱስ ባስልዮስን አባቴ በዚህ ያለው ኃጢያትሽ ይሰራይልሽ በለኝ አለችው ይሰራይልሽ አላት ሁሉ ተፍቆላት አንዲት ብቻ ቀን ታገኘችው ለነብዩ ለነይል ላታል ሳስባል የምታስጨነቀኝ ነገር አስል የምታሰፍረኝ ሁሉ ጊዜም ረፍት የምትነሰኝ ከባድ ኃጢያት እንደምትሆን አለችው እቺ ስለ ልጅ ለቅዱስ ኤፍሬም ቢሆን እንጂ ለኔ አይቻለኝም አላ አውለሱ ማይሆለቱ ነው አይደለም ቅዱሳን ራሳቸው ክብሩ ከሚገለጥ ወንድማቸው ክብር ቢገለጥ ራሳቸው ከሚከብሩ ወንድማቸው ቢከብር ይወዳሉና
ልጅ ተመልሰሽ ሂጂ አንድም ስትመጣ ስትሄድ ድካም ያለበት ነውና ቀኖና ይሁናት ብሎ ነው። ስለሄድሽ ግን ለቀደመ በሕይወተ ሥጋ ሆኖ አታገኘውም። ካህናት ባጎር አድርገው ወደ ቤተ እግዚአብሔር ይዘው ሲሄዱ ታገኛለሽ። ሳትጠራጠሪ ከበርኑ ላይ ከአስከሬኑ ላይ ተይፋቅልሻል ብሎ መክሮ ሰደዳት። እውነትም ሳትጠራጠር ከአስከሬኑ ላይ ብትጥለው ተፍቆላታል። ይኸውም የካህናታቸው የማዕረግን ደግነት ያጠይቃል። ቀድሞ በሕይወተ ሥጋ ሳሉ ኋላም ከሞቱ በኋላ ኃጢአትን የሚያስተሰርዩ ለማጠየቅ ከስምዖን ዘአምድ ጋር ከያዕቆብ ዘንስቢን ቤት በአንድ ሲማሩ አድገዋል። ከተለያዩም ዘመኑ ብዙ ነው። ስምዖን ዘአምድ የያዕቆብ ዘንስቢን ደቀ መዝሙር ነው። የቅዱስ ኤፍሬም ባልንጀራው ነው። ሊጠይቀው ቢሄድ ሰላም ለኪ ኦ እግዝእትየ ቅድስት ድንግል እያለ ሲያስተምር አገኘው። ሰላም ለኪ ኦ ቅድስት ድንግል ነው እንጂ እግዝእትየን ከወዴት አገኘው አለው። ምነው መምህራችን ነግሮን አለው። ይመስክር ብለው ተያይዘው ወደ መቃብሩ ቢሄዱ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነስተው 10 ወጣቶቹ እንደ ፋና እያበሩ ሕይወቴ ለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ ወደ ሞቴ ሰዋሳቴ ዋጽብቴ ወድሱኪ ወይሉኪ ሰላም ለኪ ኦ ቅድስት ድንግል ከመ ኤፍሬም ወልደ ብሎ እንደመሰከረላቸው ቀድመ ሞቱን ዳሴ ማርያም ትርጓሜ ደስ የሚያሰኝ ብላቴናው ሕፃኑ ልጅ በዶንኪ ቲዩብ ቀርቦ እግዚአብሔር መንፈስ ቅዱስ የገለጠለትን ለሕዝበ ክርስቲያን ለአጠቃላይ ለሚያደምጡት በሙሉ አስተላልፏል። አያስደስትም? ባላለቀ ያልኩ ነበረ። ያው ሙሉውን ደግሞ እዛ ገብታችሁ እንድትከታተሉት ነው። ደስ የሚያሰኝ ስለሆነ ስላገኘሁት ነው። እናንተስ ምን ተሰማችሁ? በጣም የወደድኩት ሐሳብ ነው። የንታ መዝገበ ቃል ገብረ ሕይወት ፍቅር ከስሜት በላይ ነው ይሉናል። አድምጠናችሁ እንመለስ። ስለ ልጆቼ ብዬ ነው እንጂ ካንተ ጋራ ካንቺ ጋራ ሲባባሉ የሚኖሩ ልባቸው ስለማይነጻ ነው። አስተውሉ። ስለ ልጅ ተብሎ ትዳር ይኖራል። ታዲያ ስለማን ብዬ ልኖር? ስለ ፍቅር እንዴ! ልጆች ኋላ እኮ ነው የመጡት። ፍቅር እኮ ነው የሚቀድም። ፍቅር ባይኖራችሁ አትጋቡ። ከተጋባችሁ በኋላ የሚቀዘቅዝ ከሆነ ፍቅራችሁ ትክክል አልነበረም፣ ስሜት ነው የነበረው። ፍቅር ከስሜት በላይ ነው። ስሜት ታማኝ ምንጭ ሊሆን አይችልም። ስለዚህ በስሜት ምክንያት የሚመጣን ፍቅር ጠርጥሩት። መከራን ችግርን መሸከም የማይችል ፍቅር በስሜት በኩል ብቅ ይላል። ስለዚህ ስሜታዊ የሆነ ፍቅር መከራን ማለፍ አይችልም፣ ችግርን ማለፍ አይችልም፣ ይቅር ባይ መሆን አይችልም። ስለዚህ ነው ከስሜት በላይ ነው ፍቅር። እኛ ከምናስበው ምድራዊ ስሜት በላይ ነው። ክርስቶስ እኛን የወደደበት ፍቅር ሕይወቱን ነው ያስከፈለው አይደለም? እኛም የሚኖረን የእርስ በርስ ፍቅራችን ሕይወት እስከ ማስከፈል የሚያደርስ ነው እንጂ እንዲህ ተራዝም ብሎ እንዲህ ብለሻል እንዲህ አይተሻለው እንዲህ ብለሻል ይሄው ሚሴጅ አይቼ እንደዚህ ድምጽ ሰምቼ በሚባሉ ትርክ ምርክ የሚቋረጥ ፍቅር የለም። ይሄን ልናስተውል ይገባል። ልባቸው ንጹሃን የሆኑ ብፁዓን ናቸው እግዚአብሔርን ያዩታልና ነው የሚለን። ይሄንን ካለ በኋላ ይገርማቸዋል። ምን ይላል? የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ብሎ ለይቶ ነው የነገረን። የሚያስታርቁ እችን ካልስሙልኝ ቢያንስ 3 ታራቂ ሰዎች ነው የማስቀምጠው። የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉ ይለናል። የእግዚአብሔር ልጅ መሆንን የማይፈልጋለ ከኛ? ሁሉም የእግዚአብሔር ልጅ መሆንን እንፈልጋለን። እንኳን አይደለም የእግዚአብሔር ልጅ መሆን አንድ የባለስልጣን ልጅ መሆን እንኳን ብዙ ሰዎችን ያኮራራቸዋል። ዘመድ መሆን ከነሱ ጋር ስልክ መነጋገር ራሱ ከፍ ያደርጉ ያሆኑ ይመስላቸዋል፣ ከፍ ያላቸው ይመስላቸዋል። አይደለም አይናንተ ምን ነው ተራ ነገር ገዛችሁ? የእግዚአብሔር ልጅ መሆን እኮ የሰማይና የምድሩ ፈጣሪ አምላክ አባቴ ነው ብሎ ማመን ነው። አባታችን ሆይ ብለን የምንለምነው የእግዚአብሔር ልጆች ስለሆነ ነው። ግን የእግዚአብሔር ልጆች በትክክል የሚረጋገጡት ግን በምንድን ነው? የሚያስታርቁ ሲሆኑ ነው። የሚያስታርቁ ማለት ሰላም አድራጊዎችና ፍቅር ፈጣሪዎች የተለያዩትን የሚያገናኙ ሲሆኑ እንጂ የሚያለያዩ ሲሆኑ አይደለም። ስለዚህ ልናስተውል ይገባል። የሚያስታርቁ ማለት የመጀመሪያው ሰውና እግዚአብሔርን የሚያስታርቁ ብፁዓን ናቸው ማለት ነው። የመጀመሪያ ብፁዓን ተብሎ የተጠሩ አካላት ሰውና እግዚአብሔርን የሚያስታርቁ። በምን ሰውና እግዚአብሔር በምን ይጣላሉ? በኃጢአት ይጣላሉ። ምክንያቱም እግዚአብሔርን ማጣት ነውና ኃጢአት ማለት ኃጢአት እግዚአብሔርን ማጣት ከሆነ ሰውና እግዚአብሔር ይጣላሉ ማለት ነው። ሰውና እግዚአብሔር ተጣሉ ማለት የሚያስታርቅ ያስፈልጋቸዋል ማለት ነው። የመጀመሪያው ጠብ በክርስቶስ በኩል እርቅ ተፈጸመ። ከዚህ በኋላ ግን የሚያስታርቁ መምህራንን ሾመ። የሚያስታርቁ ንስሐ አባቶችን አስቀመጠ። ስለዚህ ንስሐ አባቶች ሰውና እግዚአብሔርን ያስታርቃሉ፣ ንስሐ እየሰጡ ማለት ነው። ይሄንን ኃጢአት ሰርቼው ከእግዚአብሔር ጋር ተጣላሁ ብሎ ይሄዳል አንድ ምዕመን። ካህኑ ንስሐ ሰጥቶ ይሄው ቀኖና ሰጥቶ ጾም ጸሎት ሰጥቶ ምጽዋት ሰጥቶ በሌና አድርግ ብሎ ከእግዚአብሔር ጋር ያስታርቀዋል። ስለዚህ ካህናት ብፁዓን ናቸው። ለምን?
ሰውና ሰውን እግዚአብሔርን ያስተርቃሉና ስለዚህ እነዚህ የማን ልጆች ይባላሉ የእግዚአብሔር ልጆች ይባላሉ ካህናት አባቶች በያዛችሁት መስቀል አስታረቃችሁ ወይስ አጣላችሁ በደንብ ፈትሹበት ህሊናችን ሊፈትሽ ይገባል መስቀል ጨብጦ ዘረኝነት የሚሰብክ ካህን እንኳን አይጠፋም መስቀል ጨብጦ ጎጠኛ ካህን እንኳን አይጠፋም መስቀል ጨብጦ ሴረኛ ካህን እንኳን አይጠፋም አድማ ፈጣሪ ካህን እንኳን አይጠፋም እንዲህ ያለው ከእግዚአብሔር ውጭ ነው የንታ መዝገበ ቃል ገብረ ሕይወት ናቸው ደስ የሚያሰኘውን ፍቅር ከስሜት በላይ ነው በሚል ደግሞ ሌሎችንም ነገሮች አካተው ያስተማሩን ወደ ወቸኩድ እናምራ ወቸኩድ እንግዲህ በአንድ ወቅት በቅርብ ማለት ነው አዶናይን ጋብዞ ነበር አዶናይ ከተጋበዘ በኋላ ብዙ ሐሳቦችን አንስቶ ነበር ካነሳቸው ሐሳቦች መካከል በተለይ የማስተርቤሽን የሚባለውን ጉዳይ በጣም አቀሎ ኢትዮጵያዊነታችንን ባልጠበቀ ልክ ወረድ ብሎ ያልተገባ ንግግር ተናግሮ ነበር የንግግር ታዲያ በርካታ ኢትዮጵያውያን አስቆጥቷል ታዲያ ወቸኩድ ይቅርታ መጠየቅ አለበት እንዲያ ነገሮችን ደግሞ ቢያንስ በኤዲቲንግ ማውጣት አለበት በሚል በርካቶች ሲቃወሙ ነበር ለዛ በሚመስል መልኩ በድጋሚ ሐሳብ አስተያየት ሰጥተዋል ተካተል እንመለስ እንደዚህ እንግዳ መምጣት የለበትምና አይባልም አይዞይ that's በጣም disrespectful የሆነ ነገር ማንንም ሰው ታሪክ አለው ታሪኩን የማውራት መብት አለው ሰው ካልጎዳ ሰው ዲስፔክት ካላረገ ካልተሳደበ ታሪኩን የማውራት መብት አለው ታሪኩ አልተመቸኝም አንደርስታንደብል አለማየት ይቻላል ግን at the end of the day ጂስቱ የነበረው ሰው ለማስተማር ሱም ይያለ ያለው ለራሳችሁ ካይንድ ሁኑና አታርኩ እንደዚህ ነገር ነው ያልተጠቀምኩ እንደ ታላቅ ወንድም ነው የምከረኝ ነበር እኔ እንትኑ አልታየኝ ሜቢ ወርዲንጎቹ ሊያስደብሩ ይችላል አማርኛዎቹ ምናምን መደጋገሙ ምናምን አንደርስታንደብል እንጂ እንደዚህ እኔ እንጃ አላቀም አዎ ግን በዛው ልክ ደግሞ በቃ ኤፒሶዱን እንደ ኤፒሶድ የተመቻችሁ ሰዎች አብራችሁን ይሳቃችሁ እንጆይ ያርጋችሁ ደግሞ ይመቻችሁ እናንተ ስለዚህ በቃ እዚህ እንትን አለ ምንድነው እንዳልነው ስትሬት አፕ የሆነ ኢንተርቪው አይደለም ምንም ኢንተርቪው አይደለም እዛው የሚመጡት አይዲያዎች ስፖንታኒየስ ነገሮች ናቸው አንዳንድ ነገሮች ያስቃሉ በቃ ስለዚህ ስቃችሁ እንጆይ ያርጋችሁ ደግሞ ያለፋችሁ ይመቻችሁ ምን ስቃው ቃሉ ስላልተለመደ ነው ብዙ ጊዜ የሚወራ ነገር ስላልሆነ ነው ያልሳቅ ነው እንጂ ሲያስቅ ስለነበር ነው እንጂ at the end of the day point ግን አለው ሙሉን ያየሰው እንደዛ አይል ሙሉ ሐሳቡ ይገባው ከዛው ትንሽ ልጆች ያዩታል ምናምን ተባካችሁ በእንደዚህ አይነት ነገሮች ማኒፑሌት ሊደረጉ የሚችሉ በጣም ትንንሽ ልጆችን ስልክ አትስጧቸው እሱ ነው በቃ ምንም ለምን ተሰጧቸው ለምን እኔ እንዳሳድግላችሁ ኤክስፔክት አደርጋላችሁ ልጃችሁ ስልክ አትስጡ በቃ ከዛ ለደረሱ ልጆች የሚበቃ እኛም ይሄን ትውልድ የሚጎዳ መልእክት ይዘው መጥተው ምናምን እስቲ ተከራከሩ እስቲ እንትን ነው በሉኝ በጣም እንትን ያለኝ ጉዳይ ነው በጣም ያበሳጨኝ ስለነበረ ነው ይሄ ጉዳይና ይመቻችሁ ሌሎቻችሁ እንወዳችኋለን ማሰየናችሁ ታካላችሁ እኛ ምንም እንትን ብለን አይደለም ዛሬ ጧት ትውልዱን እናበላሽ ብለናል ከቤት እሺ ወይና ብለናል እና በዛ አንግል ተረዱ ልትረዱን እዩ ልሰድቡን አትዩ ልትረዱን እዩ በቃ አንድ ሰው ነው የሚረብሸው ናሚት ተተናት አብራገራው አንቺ እንግዲህ ያው ዛሬ ጧት ትውልዱን እናበላሽ ትክክለኛ ሐሳብ ነው ያነሱት እኛም ሐሳቡን ስናመጣ በሌላ አንግል እነሱ ለመተቸት ስራ እንዲያቆሙ በማድረግ በመጥላት አይደለም ያው ያስተላልፋችሁ ሐሳብ ትንሽ የሆነ ጠጠር ያለ ስለሆነ ትኩረት ይደረግበት በሚል ነው እኛም ወደ እናንተ ያቀርበነው ሐሳባችሁንም ተቀብለናል ሁላችንም በያስባለሁ ወንድማችን አኬ ለአንድ ልጅ የሰጠውን መልስ ተከትሎ የሆነ ቃለ ምልልሶችን ያየው ነበር እሱ ተካተል እንመለስ የቀናውን እግዚአብሔርን መንገድ የሚያጣመም እንደዚህ አይነት ሰው ነው በፍጹም አይቻልም በክርስቶስ ማመን ማለት ምን ማለት ነው ኢየሱስ ክርስቶስ ፍጹም ሰውና ፍጹም አምላክ እንደሆነ ማመን የኢየሱስ ክርስቶስ ሞት ለኃጢያታችን ሙሉና በቂ ክፍያ እንደሆነ ማመን ሁለቱን ነገር ካላመንክ መጽደቅ አትችልም መዳናችን ኦኬ እንግዲህ ለእንደነዚህ አይነት ቪዲዮዎች ያናል ምላሽም የሚያስፈልጋቸው አይደሉም ግን እዚሁ ጉዳይ ላይ የተወሰነ ባጭሩ ጥርት ያለች ነገር ለማቀበል ለሰዎች እድሉን ስላመቻቸልኝ በዛው ልጠቀምበት ኦኬ ወዳጃችን ሲናገር እንደሰማችሁት ምን አለ አንድ ሰው ለመጽደቅ ወይም ለመዳን ግዴታ ምን ማመን አለበት በክርስቶስ ኢየሱስ ፍጹም ሰውነትና ፍጹም አምላክነት ከዛ ደግሞ ኢየሱስ ክርስቶስ ለሁላችን ክፍያ እንደሆነ ማመን አለበት አለ ይሄንን ካላደረገ ግን ሁለቱን ካላመነ ሊድን ሊጸድቅ አይችልም ማለት ኦኬ
መምህራችሁ የክርስቶስን ፍጹም ሰውነቱን ክዶ ነበረ ከመቤታችን ወይም ከኛ ከሰዎች ስጋን አልነሳም ከኛ ጋር በስጋና በደም አልተካፈልም ብሎ ያስተምር ነበር በኋላ ነው ይቅርታ ጠይቆ የመጣው አሰማችኋለሁ አሁን ይቅርታ ጠይቆ አሁን በቅርብ ነው ከዛ በፊት አልዳንም አልጸደቀም ነበር ማለት ነው ሳይድን ሳይጸድቅ ነበር ስትከተሉት የነበራችሁት ኦኬ ይሄንን የሚያድነውን የሚያጸድቀውን እምነት ከተቀበለ በኋላ ድጋሚ ተጠመቀ ወይስ ምን ሆነ ስሙት የመለኮት ሚራክል ነው በውስጡ ሀፕን ያደረገው እንጂ ከስጋዋ ስጋ ነስቶ ከደሙ እንደነመስተው የሚባል ታሪክ ነው የዛሬ 5 ዓመት አካባቢ ዮሐንስ ወንጌልን ሳስተምር የተናገርኩትን አንድ ማስተካከል በፈልገው ሐሳብ አለ ኢየሱስ ከማርያም ስጋ ነስቷል ያኔ ከማርያም ስጋ አልነሳም በየ የተናገርኩት ኦኬ አሁን ጥያቄው ምንድነው እንግዲህ እንደሰማችሁት ሰው ለመዳን ግዴታ ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን ማመን ካለበት የወዳጃችን ፍጹም ሰውነቱን ክዶ ስለነበረ የዳነው አሁን ባለፈው ቀን ነው ማለት ነው ወይ ከዛ በኋላ ተጠመቀ ወይ ይሄንን ሲያምን ወይስ ይሄን ሳያምን የተጠመቀው ጥምቀት በቃ ተቆጥሮለት ዝም ብሎ ቀረ በደንብ አድርጋችሁ አስተውሉ ፕሮቴስታንቶች ምን ያህል በትምህርት ላይ እንደሚቀልዱ ማለት ነው እንግዲህ ወንድማችን አኬ ይሄንን ሐሳብ ነበር ያነሳው ለዛ አሁንም ይሄ ልጅ ተመልሶ በድጋሚ ደግሞ ለአኬ መልስ ሰጥቷል እሱ ደግሞ በድጋሚ የቀናውን የእግዚአብሔርን መንገድ የሚያጣመም እንዳንተ አይነሱ አላየሁኝ እኔ ስለ መዳን አወራለሁ አንተ ስለ አንድ ግለሰብ ታወራለህ አንዱን ዮናታን አክሊሉን ኃጢያተኛና ያልዳነ ሰው አድርጋለሁ ብለህ አንተ ራስህንና ያለህባት ቤተክርስቲያን ድነት የሌለው መንገድ እንደምትራመዱ አሳየህን ቪዲዮን አይተን እንመለስ በጌታ ሆናችሁ ሁላችሁም ኮፒ ሊንክ በማድረግ ከኔ ጋር ሆኑ ተባረኩ አንድ ሰው ለመጽደቅ ወይም ለመዳን ግዴታ ምን ማመን አለበት በክርስቶስ ኢየሱስ ፍጹም ሰውነትና ፍጹም አምላክነት መምህራችሁ የክርስቶስን ፍጹም ሰውነቱን ክዶ ነበረ ከመቤታችን ወይም ከኛ ከሰዎች ስጋን አልነሳም ከኛ ጋር አሁን ስላንተ የተረዳሁት አንድ ነገር ከያስክ እንደ ልጅ አትለቅ ስለ ዮናታን አክሊሉ ፍጹም ሰውና ፍጹም አምላክነቱን የኢየሱስን ክዷል ብለህ ከ3 እና 4 ጊዜ በላይ ስትናገር ሰምቻለሁ በእውነቱ ዮናታን አክሊሉ ቢሳሳትም ባይሳሳትም የእግዚአብሔር እውነት ብቻውን የሚቀጥል ወንጌል እንደሆነ ማወቅ አለበት ሌላኛው ነገር ደግሞ እንግዲህ የፕሮቴስታንቱ ቤተ እምነት ያው መጨረሻ አስፈላጊ ነው በየስላላመንኩኝ ነው ተሳስቶ ከኋላ ደግሞ ተመልሶ ይቅርታ ይጠይቅና ይቀጥላል ጥያቄው ግልጽ ነው ተሳስቶ ነበረ ለ5 ዓመታት ከ5 ዓመታት በፊት ተሳሳተ ከ5 ዓመት በኋላ መጥቶ ይቅርታ ጠይቅ ይቅርታ በጠየቀበት ሰዓትስ ያመነበት እምነት በምን ያህል ደረጃ ነው ተጠምቋል ወይ በማንስ ስም ነው የተጠመቀው የሚል ነው ጥያቄ ያቀረበው ይሄኛው ደግሞ የሚመልሰው ዮናታን አንድ ግለሰብ ነው ሳተም አልሳተም እሱን አታካታ አድርጎ እኛ ግን ያልተሳሳቸውን አስተምሩ ይዘን ወደፊት እየተራመድን ነው የሚል ሐሳብን ይዘ መጣው ያ ማለት ምንድነው ግለሰቦች ወይ ማስተማሪዎች ወይ ፓስተሮቻቸው የነቢያቶቻቸው በሙሉ ቢሳሳቱም እነሱን የስተታቸውን ትምህርት አጋልጦ ትክክለኛ መንገድ ይሄዱ እንዳልሆነ ከማሳየት ይልቅ ለነሱ ከላ ሰጥቶ ይሳሃታል ሰው ነው ደግሞ ይቅርታ ጠይቋል እያለ ይቀጥላል በዚህ 5 ዓመታት ውስጥ ይቅርታ ከመጠየቁ በፊት በነበረባቸው ወቅቶች ውስጥ ስንት ትውልድ ሆነ ያበላሸው የስንቱን አስተምሮ ሐሳብ ይሁን የለወጠው የስንቱን አስተሳሰብ ይሁን የበረዘው ያን ነው ማወቅ ያለባችሁ ግለሰቡ መጣም አልመጣም ይቅርታ ለማላለም እሱ አይደል በመካከል በነበረ አመት ውስጥ የነበረው የእምነት አስተምሮ ልዩ ነው ያ የእምነት አስተምሮ የተለየ መሆኑ ደግሞ እሱ በሚያስተምራቸው መካከል ያልተገባ የስተት አስተምሮ ይነዛል ሃይባይ ስለሌለው ጠያቂ ስለሌለው እነዛ በሙሉ ይበተናሉ ይበከላሉ ትክክለኛውን የክርስቶስ አስተምሮ ሳይሆን የግለሰቡን አስተምሮ ስላስተማረ በርካቶችን ያጠፋል ተመልሶ ራሱ ይቅርታ ጠይቅ ሌሎቹስ ያስተማራቸውስ ምን ተካትሏል ስለምን ያሎቹ ህይወት ያውቃል ተረርቷል ይሄንን ጥያቄ ነው እንዲመለስ ምን ፈልገው ሲመለስ እሱ በማን ስም አምኑን ይተጠመቀው ተጠምቋል ወይንስ አልተጠመቀም የዳነው በቅርብ ነው አይደለም ይሄንን ጥያቄ ራሱ ቢመልስ መልካም ነው በሚል ነው ወንድማችን አኬ በስፋት ሐሳቡን ያነሳው ለዚህ ግን መልስ ሊሰጥ አልቻለም ወደ ቀጣይ መረጃ እናምራ በዛሬው ዕለት ቅድስት ቤተክርስቲያናችን በዓለ ሃምሳ ወይም በዓለ ጰራቅሊጦስ የሚባለውን በዓል ታከብራለች ኦሪት ዘሌዋውያን ምዕራፍ 23 ላይ እንደምናገኘው በብሉይ ኪዳን በዓለ ሃምሳ የሚባለው እስራኤል ፋሲካቸውን ካከበሩ በኋላ በ50ኛው ቀን የሚያከብሩት በዓል ፋሲካቸውን አክብረው 1-2 ብሎ ጀምረው 50ኛው ቀን ላይ በዓለ ሃምሳ የሚባለውን 50ኛውን ቀን በዓል አድርገው ያከብራሉ ለምን የሚለው ሌላ ጊዜ በስፋት እንመጣበታለን በአዲስ ኪዳን ደግሞ ክርስቲያኖች 50ኛው ቀን ጌታችን ከሙታን ተነስቶ ከተነሳበት ቀን ጀምሮ 50 ቀናትን ቆጥረን በ50ኛው ቀን በዓለ ሃምሳ ወይም በዓለ ጰራቅሊጦስ ብለን እናከብራለን የዚህ ምክንያቱ ጌታችን መሬታችን ኢየሱስ ክርስቶስ ከማድረጉ በፊት ለደቀ መዛሙርቱ በገባላቸው ቃል ኪዳን መሰረት ጸጋ መንፈስ ቅዱስን የላከበት ቀን ስለሆነ 50ኛው ቀን እናከብራለን ማለት ነው
ይሄ ቀን ለቤተክርስቲያን የልደት ቀን ነው። ቤተክርስቲያን የተወለደችበት ክርስቶስ የመሰረታት ቤተክርስቲያን በሐዋርያት በኩል ስራ የጀመረችበት ኦፊሻሊ ስራ የጀመረችበት ቀን ነው። በመጀመሪያው ቀን ቅዱስ ጴጥሮስ ያው የሐዋርያት ሥራ ምዕራፍ 2 ላይ እንደምናነበው ከ11 ደቀ መዛሙርት ጋር ሆኖ የጌታችን ክርስቶስን የምስራች ወንጌል ሰብኮ 3000 ምዕመናን እንዳጠመቀ ከዛም በኋላ በየቀኑ እየሰበኩና እያጠመቁ እንደኖሩ መጽሐፍ ቅዱሳችን ይነግረናል። ቅዱስ ዮሐንስ አፈወርቅ የሚባሉ የቤተክርስቲያናችን አባት በበዓለ ሃምሳ መንፈስ ቅዱስ የወረደው ለ120 ቤተሰብ እንደሆነ ይናገራል። ለ12 ሐዋርያት ብቻ ሳይሆን በአጠቃላይ ለ120 ቤተሰብ መንፈስ ቅዱስ ወርዶላቸዋል ብሎ ይናገራል። አንዳንድ ሊቃውንት ደግሞ አይ ለ12 ሐዋርያት ብቻ ነው የወረደላቸው ይላሉ። ሁለቱም መጽሐፍ ቅዱስ ጠቅሰው አንዳንድ ሐሳቦችን ያነሳሉ። ያው እንደ ችሎታችን መጽሐፍትን በማጥናት ለልባችን ቅርብ የሆነ ሐሳብ መቀበል ይቻላል። በአጭሩ ግን እግዚአብሔር አምላክ ለቤተ ክርስቲያን ጸጋ መንፈስ ቅዱስን የላከበት ሚስጥራት የተገለጡበት ጸጋ እግዚአብሔር በስፋት የታየበት ቀን ነው። ደቀ መዛሙርቱ ከዚህ በፊት የማያውቋቸውን ብዙ ቋንቋዎች የተናገሩበት ቀን ነው። በየሰው ቋንቋ እየተናገሩ 72 ቋንቋ ተገለጠላቸው። ቅዱስ ጴጥሮስ ቆሞ በአንድ ቋንቋ የሚሰብከው እያንዳንዱ የሚሰማው ሰው ግን በራሱ ቋንቋ ነበር የሚሰማው በ72 ቋንቋ ማለት ነውና እነዚህ ሰዎች እንዴት ነው እኛ ነገር ቋንቋ የሚናገሩት የገሊላ ሰዎች የአይሁድ ሰዎች አይደሉም እያሉ ሰዎች እየተደነቁ እየተገረሙ ወደ ጌታ ይመጡ እንደነበረ መጽሐፍ ቅዱሳችን ይነግረናል ማለት ነው። በዚህ ቀን የምናስበው በዓል በዋናነት የእግዚአብሔር መንፈስ ቅዱስ በዓል ነው። እግዚአብሔር መንፈስ ቅዱስ ወይም ጳራቅሊጦስ በዓል ተደርጎበት ስለ እግዚአብሔር መንፈስ ቅዱስ የሚነገርበት እሱ ስለሚሰጠው ጸጋ የሚነገርበት ክርስቲያኖች መንፈስ ቅዱስን ለመቀበል እንድንጓዝባቸው እንድንሄድባቸው የምንችላቸው መንገዶች የሚነገሩበት ቀን ነው። ይሄ በዓለ ሃምሳ ብለን የምናከብረው በዓል ማለት ነው። በበዓለ ሃምሳ እንግዲህ በዚህ ቀን ላይ ለቤተ ክርስቲያን ልታውቀው ሊኖራት የሚገባው ዕውቀቱ ተገልጦላታል ብለን እናምናለን ኦርቶዶክሳውያን። ምን ማለት ነው? በበዓለ ሃምሳ ያልተገለጠ ዛሬ ለኛ የሚገለጥ አዲስ ዕውቀት የለም። ለሐዋርያት ያልተገለጠላቸው ሐዋርያት ያልሰሙት ለሐዋርያት ያልተነገራቸው ዛሬ ላይ ግን አንድ ክርስቲያን ጸልዮ ጾሙ ሰግዶ ከእግዚአብሔር ሊገለጥለት የሚችለው አዲስ እምነት አዲስ ሃይማኖት አይኖርም ማለት ነው። ስለዚህ ሐዋርያት ያልሰሙት እኛ የምንሰማው ሐዋርያት ያላማውት እኛ የምናምነው አዲስ ዕውቀት አዲስ መገለጥ ሊኖር አይችልም። ቤተክርስቲያን የሚያስፈልጋት የሚገባት መገለጥ ሁሉ በዚህ ቀን ተገልጦላታል። ዛሬ የምንጾመውም ዛሬ የምንጸልየውም ዛሬ እግዚአብሔር አምላክ ጸጋ እንዲሰጠን የምንማጸነው የዛን ቀን ለሐዋርያት የተገለጠው ዕውቀት የዛን ቀን ለሐዋርያት የተሰጣቸው ጸጋ ለእኛም እንዲሰጠን ለእኛም እንዲገለጥልን ነው እንጂ ቤተክርስቲያን ያልሰማችሁ ቤተክርስቲያን የማታውቁ አዲስ ዕውቀት እንዲገለጥልን አለ። ስለዚህ ሐዋርያት ተገለጠላቸው። የሐዋርያት ደቀ መዛሙርት ከነሱ ተማሩ፣ የነሱ ደቀ መዛሙርት ደግሞ ከነሱ ተማሩ። ስለዚህ ሐዋርያት ሐዋርያውያን አበው ሊቃውንት መምህራን እያልን እኛ ያለንበት ዘመን ድረስ መጣ ማለት ነው። አዲስ ዕውቀት አዲስ መረዳት አይኖረንም። ይልቁንም እስከዛሬ ለቅዱሳን ሐዋርያት የተገለጠላቸው እነሱ ሲያስተምሩት የኖሩትን ትምህርት ተቀብለን እንኖራለን ማለት ነው። ለምንድን ነው ለቅዱሳን ሐዋርያት እግዚአብሔር አምላክ መንፈስ ቅዱስ ሰጥቶ እንደሰራባቸው በእኛም የማይሰራብን እኔና እናንተንም ጸጋ መንፈስ ቅዱስ መቀበል ያቃተን የሚለውን በተመለከተ ከአንድ ሳምንት በፊት የለቀቅነው ረጅም ቪዲዮ አለ ዩቲዩባችን ላይ በኢየሩሳሌም ቆዩ በሚል ርዕስ የተለቀቀ ማለት ነው። እሱ ላይ ገብታችሁ ዝርዝር ሐሳቦችን እንድትመለከቱ ለመጋበዝ እንወዳለን። እግዚአብሔር አምላካችን እግዚአብሔር መንፈስ ቅዱስ ጸጋውን ምሕረቱን እንዲያበዛልን የሱ ቅዱስ ፈቃድ ይሁንልን። በድጋሚ መልካም በዓል የልቦናችን እንድት በቸርነቱ ይፈጥር። እንግዲህ አሁን ያለንበት እንደምናስተዋሰው ጌታችንና አምላካችን መድህን ዓለም ኢየሱስ ክርስቶስ ከሞት ከተነሳ በኋላ ወይንም ትንሳኤ ብለን ካከበርን በኋላ ዳግመ ትንሳኤ ያልን ከዛ በኋላ 40 ቀን ጠብቀን እርገታልን ክርስቶስ ያረገበት በቢታንያ ስለሆነ ከዛ በኋላ እንግዲህ እርገቱን ከእርገቱ ከ10 ቀን ደግሞ በኋላ መንፈስ ቅዱስን የላከላቸው ራሱ ክርስቶስ ከመንፈስ ቅዱስን ልክላቸዋለሁ ባለበት ቃል መሰረት ቢታንያ ላይ በተናገረው መሰረት ከ10 ቀን በኋላ መንፈስ ቅዱስን በማርቆስ እናት ቤት ባሉበት ሰዓትም ከዛ በፊትም በተለያዩ ቦታዎች ላይ በተለይ ደግሞ ሐዋርያቱ በአንድ ላይ ተሰብስበው በነበረበት ሰዓት ማምላክ ወላዲተ አምላክ ድንግል ማርያምን ጨምሮ ባሉበት ሰዓት ላይ መንፈስ ቅዱስ ወርዶላቸው አንድ ቋንቋ ይናገሩ የነበሩት 72 ቋንቋ መናገር የቻሉበት ፈሪ የነበሩ ድንጉጥ የነበሩ ደግሞ ፍጹማን ሆነው የነበሩበት ጊዜ ነው። እንዲሁም ደግሞ ቅዱስ ጴጥሮስ በስብከቱ ብቻ 3000 ሰዎችን እንዳስተማረ ራሱ በሐዋርያት ሥራ ምዕራፍ 2 ከቁጥር 40 ጀምሮ እንደተቀመጠ እናስተውሳለን። በአንድ ስብከት 3000 ሰው እንዳመነበት የቤተ ክርስቲያን ልደት የቤተ ክርስቲያን መነሻ ሐዋርያት ስራቸውን የጀመሩበት ጊዜ ቀን እንደሆነ ቤተ ክርስቲያን አምልታ አስፍታ ጴንጤቆስጤ ጳራቅሊጦስ መንፈስ ቅዱስ ያለች ታስተምራለች። በዓለ ሃምሳም ትላለች። እጅግ ደስ የሚያሰኝ ነው። የተወዳችሁ ውድ ቤተሰቦቻችን እንኳን አደረሳችሁ ለማለት በድጋሚ ወዳለሁ። ላይክና ሼር ማድረጋችሁ እንዳይዘነጋ። ወንድማችሁ ልዑል መብራቱ ነኝ። ያሮስን እንግዲህ አሁን ያያችሁ ነው እይታው የቀነሰ ስለሚገኝ ሁላችሁም ላይክና ሼር ማድረጋችሁ እንዳይረሳ። አስተያየትና ትብብር አስተያየት መስጠታችሁ እንዳይዘነጋ ያልኩኝ ሰናበታለሁ። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።